ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመጋቢት 6 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። የአማራ ፋኖ ብሔራዊ ንቅናቄ በጋሞ ዞን ጋጨው ባባ ወረዳ በተከሰተው የመሬት መንሸራተት ሕይወታቸውን ላጡ ወገኖች ማዘኑን ገልጿል። የህሊና እስረኛው አቶ ዮሐንስ ቧያሌው በጠና ታማ ሆስፒታል መግባታቸው ተሰምተዋል። ዳንኤል ክብረት ዲያስፖራዎች ሀገር ውስጥ እንዳይቀበሩ መከልከል አለባቸው ማለታቸውን ተከትሎ አርበኛ አስረስ ምላሽ ሰጥቷል። የኑሮ ውድነት በተባባሰበት አዲስ አበባ ከተማ የትራንስፖርት ታሪፍ ላይ ጭማሪ ተደርጓል። ትራምፕ ለድርድር ዝግጁ አይደለውም ሲሉ፣ ኢራን ደግሞ የእስራኤልን መሪ አሳድጄ እገድላለሁ ስትል ዝታለች። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የአማራ ፋኖ ብሔራዊ ንቅናቄ በጋሞ ዞን ጋጮ ባባ ወረዳ በተከሰተው የመሬት መንሸራተት ሕይወታቸውን ላጡ ወገኖች ማዘኑን ገለጸ። በጋሞ ዞን ጋጮ ባባ ወረዳ በተከሰተው የመሬት መንሸራተት አደጋ ሕይወታቸውን ያጡ ወገኖችን በማስመልከት የአማራ ፋኖ ብሔራዊ ንቅናቄ የሀዘን መግለጫ ሰጥቷል። በደቡብ ክልል ጋሞ ዞን ጋጮ ባባ ወረዳ በተከሰተ የመሬት ናዳና የመሬት መንሸራተት አደጋ ከ125 በላይ ዜጎች ለህልፈት በመዳረጋቸውና በርካቶች ላይም ከባድና ቀላል የአካል ጉዳት በመድረሱ አፋብን የተሰማ ጥልቅ ሀዘን ገልጿል። አፋብን ሀገራችን ኢትዮጵያ በከፍተኛ ቀውስ ውስጥ ባለችበትና በነበረችበት ጊዜ ሁሉ በአገር ወዳድነቱና በኢትዮጵያዊነቱ ጸንቶ ለቆየው የጋሞ ህዝብ፣ ለተጎጂ ቤተሰቦችና ወዳጆች በመላው ሰራዊታችንና በአማራ ህዝብ ስም መጽናናትን እንመኛለን ብሏል። የአማራ ህዝብን ጨምሮ ሁሉም ወገኖች ጉዳት ለደረሰባቸው የማህበረሰቡ ክፍሎች የምታደርጉትን ሰብአዊ ድጋፍ አጠናክራችሁ ቀጥሉ ሲልም ጥሪ አቅርበዋል። በሌላ በኩል የህዝብ ተወካዮች ምክር ቤት አባሉ ዶክተር ደሳለኝ ጫኔ በጋሞ በደረሰው አደጋ ተጠያቂነት እንዲኖር አሳስበዋል። ከ100 በላይ ዜጎችን የቀጠፈው አሳዛኝ የመሬት መንሸራተት አደጋ እስካሁን ከ116 በላይ ወገኖችን ቀጥፏል። በጉዳዩ ዙሪያ ሀሳብ የሰነዘሩት የምክር ቤት አባሉ ዶክተር ደሳለኝ ጫኔ በኢትዮጵያ ጠንካራ የቅድመ ማስጠንቀቂያ ስርዓትና በሳይንሳዊ መረጃ ላይ የተመሰረተ የአደጋ መከላከል ስራ አለመኖሩን፣ አደጋው ከተፈጠረ በኋላ የተካሄደው የነፍስ አድን ስራ ሙያዊ ባለመሆኑና ሰዎች በድጋሚ ወደ ቦታዎቹ ሲሰፍሩ ቦታው ለመንሸራተት አደጋ ተጋላጭ መሆኑ ሳይጠና ህዝብ መስፈሩን እንዲሁም አደገኛ ቀጠናዎች ላይ ሰፈራና ግንባታ በህግ አለመከልከሉ ልክ አለመሆኑን የገለጹት ዶክተር ደሳለኝ ተጠያቂነት እንዲሰፍን ጠይቀዋል። የዜጎችን ደህንነት ባልጠበቁና በቸልተኝነት የሰው ህይወት እንዲጠፋ ባደረጉ የፌዴራልና የክልል የአደጋ ስጋት እንዲሁም የጸጥታና የአስተዳደር አካላት ላይ ገለልተኛ ምርመራ ተደርጎ ተጠያቂነት እንዲረጋገጥ ሲሉ የጠየቁ ሲሆን የአደጋ ስጋት ስራ አመራር ዘርፉ በፖለቲካ አመራሮች ሳይሆን በዘርፉ ባለሙያዎች ማለትም በጂኦሎጂ፣ ሜትሮሎጂ፣ ሃይድሮሎጂ እና አደጋ መከላከል ባለሙያዎች እንዲመራ የጠየቁት ዶክተር ደሳለኝ እንደ አርባ ምንጭ ዩኒቨርሲቲ ያሉ ተቋማት ከሚመለከታቸው አካላት ጋር በመሆን የመሬት መንሸራተት ተጋላጭነት ካርታን በአስቸኳይ እንዲያዘጋጁ ምክር ሀሳብ አቅርበዋል። የህሊና እስረኛው አቶ ዮሐንስ ቧያሌው በጠና ታማ ሆስፒታል መግባታቸው ተሰማ። በእስር ላይ የሚገኙት የአማራ ክልል ምክር ቤት አባሉ አቶ ዮሐንስ ቧያሌው እጅና አንገታቸው የሚያገናኘው የመገጣጠሚያ አካላቸው ተበጥሶ ታማ ሆስፒታል ማቅናታቸውን አንድ የቅርብ የቤተሰባቸው አባልና ጠበቃቸው ተናግረዋል። ስሜ አይጠቀስ ያሉ አንድ የቅርብ ቤተሰባቸው ከዚህ ቀደምም ታሞ የነበሩት አቶ ዮሐንስ በድጋሚ መታመማቸውን ገልጸው ህመሙ የጀመረው ክንዱ ላይ ነው ብለዋል። ከታመሙ ብዙ ወራቶች መቆጠራቸውንና እጁን መዘርጋት ሆነ ማንቀሳቀስ አይችልም ሲሉ ተናግረዋል። እጄን እየታመምኩ ነው፣ ወደ ሆስፒታል ውሰዱኝ ብሎ ሲጠይቅ አጃቢዎቹ ፈቃደኞች አልነበሩም ተብሏል። ከ3 ወራት በኋላ ቀኝ እጁ መንቀሳቀስ ሲያቅተው ፖሊስ ሆስፒታል ወሰዱት ያሉት የቤተሰብ አባሉ ፖሊስ ሆስፒታል ግን ከአቅማችን በላይ ነው ማለታቸውን ገልጸዋል። አቶ ዮሐንስ እንዲታከሙ ጠይቀው ፍርድ ቤት ትዕዛዝ አስተላልፎ ዳኑ የአጥንት ስፔሻሊስት ሆስፒታል ሲሄዱ በሰዓቱ ሕክምና ባለማድረግህ እጅህንና አንገትን የሚያገናኘው መገጣጠሚያ ተበጥሷል፣ የአጥንት መሳሳት ተከስቷል መባላቸውንም ተናግረዋል። ሆስፒታሉ የፊዚዮቴራፒ ህክምና ማዘዙን ካልተሳካ ወደ ቀዶ ህክምና እንደሚያመራ መናገሩን ገልጸው የበሽታው መንስኤ ከፍተኛ ቅዝቃዜ መሆኑንም አስረድተዋል። በማረሚያ ቤቱ ተኝቶ ኦፕራሲዮን ይደረጋል የሚለው ገና አጨቃጫቂ ነው ሲሉ ስጋታቸውን ገልጸው በጣም ከፍተኛ ህመም አለበት። አዲሱ ህመም ካመመው በትንሹ 2 ወር ሆኖታል። የአሁኑ አዲስ ህመም ነው። በጣም ከፍተኛ ስቃይ አለበት ብለዋል።
ዳንኤል ክብረት ዲያስፖራዎች ሀገር ውስጥ እንዳይቀበሩ መከልከል አለባቸው ማለታቸውን ተከትሎ አርበኛ አስረስ ምላሽ ሰጠ። ዳንኤል ክብረት ለዲያስፖራው ማህበረሰብ በሀገር ውስጥ የቀብር ቦታ መከልከል አለበት ማለታቸውን ተከትሎ ቁጣ ተቀስቅሷል። ዳንኤል ክብረት በውጭ የሚኖሩ ሰዎች ከኢትዮጵያ ምንም መጠየቅ የለባቸው፣ መጨረሻ ሲሞቱ ለምን ቅበሩን ይላሉ፣ ማን ባስጠበቀው ሀገር ነው ማን መጥቶ የሚቀበረው ሲሉ የብልጽግናን መንግስትና የግል አቋማቸውን በግልጽ ያሳየ አስተያየት ሰጥተዋል። ሀገር ዝመት ብትባል እኮ በውጭ ያለው አይዘምትም፣ እኔና እናንተ ነን የምንዘምተው። መርካቶ ቢወደድና ቢረክስ እኔና እናንተ ነን የምንጎዳው። የእኛን ችግር ላለመካፈል እነሱ ሄደዋል እና ኢትዮጵያን ይተውልን አያገባቸውም ሲሉ በቁጣ መልእክት አስተላልፈዋል። ዳንኤል ክብረት ይህን ያሉት የደሃ ልጅ በሚረግፍበት የእርስ በርስ ጦርነት ላይ አዲስ አበባ ተቀምጠው በአጃቢ እየተንቀሳቀሱና የደሃን ልጅ ወደ ግንባር ልከው እያስጨረሱ ነው። ስለ ኑሮ ውድነት የሚያወሩትም ከጦርነት ከሙስናና ከኮሪደር ልማት በተረፈው ሀብት ተንደላቀው እየኖሩ ነው። ከዚህም በተጨማሪ ሀገሪቱ ከፍተኛ የውጭ ምንዛሬ የምታገኘው ከዲያስፖራው ማህበረሰብ መሆኑ እየታወቀም ነው እንዲህ አሉት። ሆኖም ግን የብልጽግና ዋነኛ ተላላኪና የአብይ የእልቂት አማካሪ የሆኑት ዳንኤል ክብረት በሚሊዮን የሚቆጠሩ ኢትዮጵያውያንን በሀገራቸው እንዳይቀበሩ የሚል ያልተጠበቀ ንግግራቸው በብዙዎች ዘንድ አነጋጋሪ ሆኗል። በለንደን፣ በአምስተርዳም፣ በዋሽንግተን፣ በፌርፋክስ ሲኖሩ ከርመው ቅበሩን ብለው ይመጣሉ። እዚያው በተከራዩት ሀገር ነው መቀበር ያለባቸው። ማን በጠበቀው ሀገር ማን ይቀበራል ማለታቸውም ነው አነጋጋሪ ሆነው። በዚህ ጉዳይ ላይ ምላሽ የሰጠው የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት ኃላፊ አርበኛ አስረስ ማረ ባሰፈረው መልእክት ስንኖር ኢትዮጵያዊ ስንሞት ኢትዮጵያዊ ነን የሚለውን የዳንኤል ክብረትን አለቃ የአብይ አህመድ የስልጣን መጀመሪያ አካባቢ ንግግር ዋቢ አድርጎ ሀሳቡን አስፍሯል። አስረስ አክሎም ዳንኤል ክብረት አብይንና ዘረፈጁን አገዛዝ ካልደገፋችሁ ኢትዮጵያ ውስጥ መቀበር እንኳን አትችሉም ብሏል ሲልም ገልጿል። ዳንኤል ክብረት ከ7 ዓመታት የአብይ እልቂት አገዛዝ በኋላ ይህን ማለቱን የጠቀሰው አርበኛ አስረስ ድንቁርና፣ አድርባይነትና አረመኔነት የተዋረሰው ስብስብ ንጹሐንን ከመፍጀት ሀገር ከማቃወስ ቀጠና ከማተራመስና ከማጭበርበር ያለፈ ፖለቲካ መስራት እንደማይችል ከዚህ በላይ ማሳያ የለም ብሏል። በሌላ በኩል አርበኛ አስረስ ማረንና የአፋብን ምክትል ዘመቻ መሪና የሚኒሊክ እዝ አዛዥን ዋርካው ምሬ ወዳጆን ጨምሮ የአፋብን አመራሮች ግዙፍ የኮማንዶ ጦር ባስመረቁበት ወቅት ያደረጉት ጭፈራ የአማራን ህዝብና የፋኖን ደጋፊዎች ልብ የሚያሞቅ ሆኗል። ዋርካው ምሬና አርበኛ አስረስ በሚያምኑትና በሚተማመኑበት ግዙፍ ጦራቸው ታጅበው ያደረጉት ይህ ጭፈራ ምን ሰላም አለ አብይ እያለ በሚል ስንኞች የታጀበ ነበር። የኑሮ ውድነት በተባባሰበት አዲስ አበባ ከተማ የትራንስፖርት ታሪፍ ላይ ጭማሪ ተደረገ። የአዲስ አበባ ከተማ አስተዳደር ትራንስፖርት ቢሮ በነዳጅ ምርቶች የችርቻሮ መሸጫ ዋጋ ላይ የተደረገውን ጭማሪ ተከትሎ በከተማ ውስጥ የህዝብ ትራንስፖርት ላይ አዲስ የታሪፍ ጭማሪ ማድረጉን አስታውቋል። ከነገ መጋቢት 7 2018 ዓ.ም ጀምሮ ተግባራዊ የሚደረገው የአዲስ ታሪፍ የሚኒባስ ታክሲ፣ የሃይገር ወይም ሚኒባስ፣ የከተማ አውቶቡስ እንዲሁም የባጃጅ አገልግሎቶችን ያካተተ ነው። ቢሮው ይፋ ባደረገው መረጃ መሰረት በሚኒባስ ታክሲዎች እስከ 2.5 ኪሎ ሜትር የሚደረግ ጉዞ በ10 ብር ታሪፍ ቢቀጥልም የርቀቱ መጠን እየጨመረ ሲሄድ ዋጋውም ጭማሪ አሳይቷል። ለምሳሌ እስከ 10 ኪሎ ሜትር የሚጓዙ ተሳፋሪዎች 35 ብር እንዲከፍሉ የተወሰነ ሲሆን ረጅሙ የ20 ኪሎ ሜትር የርቀት ጉዞ ደግሞ 55 ብር እንዲከፈል ተደንግጓል። በሚኒባስ ወይም ሃይገር በኩልም ተመሳሳይ የዋጋ ጭማሪ የተደረገ ሲሆን እስከ 8 ኪሎ ሜትር የሚደረግ ጉዞ 15 ብር እንዲከፈል ተወስኗል። ከፍ ያለ የጉዞ ርቀት ያላቸው ማለትም ከ20 እስከ 24 ኪሎ ሜትር የሚጓዙ ተሳፋሪዎች 40 ብር እንዲከፍሉ ሲወሰን በዘርፉ ረጅም ተብሎ የተለየው የ28 ኪሎ ሜትር ጉዞ ደግሞ 45 ብር ታሪፍ ተቆርጦለታል። የከተማ አውቶቡስ አገልግሎትን በተመለከተ አጭሩ የ7.5 ኪሎ ሜትር የጉዞ ርቀት በ10 ብር እንዲጀምር ተደርጓል። ጉዞ እየረዘመ በሄደ ቁጥር ታሪፉ እየጨመረ የሚሄድ ሲሆን እስከ 23 ኪሎ ሜትር 30 ብር፣ እስከ 45 ኪሎ ሜትር የሚደረግ ጉዞ 60 ብር እንዲሁም የ50 ኪሎ ሜትር የአውቶቡስ ጉዞ 70 ብር እንዲከፈል ተወስኗል። የኑሮ ውድነት በከፍተኛ ደረጃ በተባባሰበት አዲስ አበባ ይህ የትራንስፖርት ታሪፍ ጭማሪ መደረጉ በነዋሪው ላይ ሌላ መከራን ይዞ መምጣቱ ተመላክቷል። አገዛዙ መሰረታዊ የህዝብ ሸቀጦችና አገልግሎቶች ዋጋ ላይ ማስተካከያና ድጎማ ከማድረግ ይልቅ የኑሮ ውድነቱ ከቁጥጥር ውጪ ለሆነ ቀውስ በር እንዲከፍት ማድረጉ ይታወቃል።
ትራምፕ ለድርድር ዝግጁ አይደለውም ሲሉ፣ ኢራን ደግሞ የእስራኤልን መሪ አሳድጄ እገድላለሁ ስትል ዛተች። የኢራን እስላማዊ አብዮታዊ ዘብ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁን አሳደን ለመግደል የምናደርገውን ጥረት እንቀጥላለን ሲል ዝቷል። የኢራን መንግስት የሚያስተዳድራቸው መገናኛ ብዙሃን እንደዘገቡት የአገሪቱ ጦር ባደረሰው 52ኛ ዙር ጥቃት በእስራኤል ያሉ ኢላማዎች እንዲሁም በቀጠናው የሚገኙ የአሜሪካ ጦር ሰፈሮች ተጎድተዋል። አብዮታዊ ዘቡ ባወጣው መግለጫ ጽዮናዊ ወንጀለኛ ጠቅላይ ሚኒስትር አሁንም በህይወት ካለ እርሱን ለማደንና ለመግደል በሙሉ ኃይላችን እርምጃ መውሰድ እንቀጥላለን ማለቱን የዜና ወኪሉ አሶሺየትድ ፕሬስ ዘግቧል። ይህ በእንዲህ እንዳለ በኢራን ኡሪማ ከተማ ውስጥ ለእስራኤል ወታደራዊና የፖሊስ እንዲሁም ሌሎችም የደህንነት መረጃዎችን በማቀበል የተጠረጠሩ 20 ሰዎች በቁጥጥር ስር ውለዋል። ለኢራን እስላማዊ አብዮታዊ ዘብ ቅርብ የሆነው ታስኒም እንደዘገበው ከእስራኤል ጋር ትስስር ያላቸው አካሎች ላይ እርምጃ የተወሰደ ሲሆን 20 ግለሰቦችም ታስረዋል። ይህ በእንዲህ እንዳለ አዲሱ የኢራን ጠቅላይ መሪ ሞጅታባ ኻሜኒ በጥሩ ጤንነት ላይ እንደሚገኙ የአገሪቱ የውጭ ጉዳይ ሚኒስትር አባስ አራግቺ ተናግረዋል። የጠቅላይ መሪው ደህንነት ጉዳይ ለቀናት መነጋገሪያ ሆኖ ነበር። ባለፈው ሳምንት ማገባደጃ ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሞጅታባ ኻሜኒ ጉዳት ቢደርስባቸውም በህይወት እንዳሉ ተናግረዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው ጠቅላይ መሪው በጥሩ ጤንነት ላይ እንዳሉና ነገሮችን ሙሉ በሙሉ እየተቆጣጠሩ እንደሚገኙ ገልጸዋል። ሙጅታባ ኻሜኒ የኢራን ጠቅላይ መሪ ሆነው ከተመረጡ ወዲህ ላለፉት 7 ቀናት በአደባባይ አልታዩም። የመጀመሪያ ይፋዊ ንግግራቸውን በቴሌቪዥን መሰናዶ አቅራቢ አማካኝነት የተነበበው ከ3 ቀናት በፊት ነበር። የውጭ ጉዳይ ሚኒስትሩ ፍትሐዊ በሆነ መንገድ ጦርነቱን የሚቋጭ ቀጠናዊ የድርድር ጥረትን እንደሚደግፉ ተናግረዋል። ሆኖም ግን ይህንን ለማድረግ የሚያስችል ድርድር እየተካሄደ አለመሆኑን ገልጸዋል። ትራምፕ በበኩላቸው ኢራን መደራደር ብትፈልግም አሜሪካ ዝግጁ አይደለችም ብለዋል። አዲስ በወጣ መረጃ የቀድሞው የኢራን ጠቅላይ መሪ አያቶላህ አሊ ኻሜኒ ልጃቸው እርሳቸውን ተክቶ ስልጣን እንዲይዝ የማድረግ ሀሳብ ላይ ጥርጣሬ እንደነበራቸው የአሜሪካ የስለላ መረጃ ማሳየቱን የቢቢሲ አጋር የሆነው ሲቢኤስ ኒውስ ዘግቧል። ይህንን የሚገልጸው የስለላ መረጃ ለፕሬዝዳንት ዶናልድ ትራምፕ እና በዙሪያቸው ላሉ ጥቂት ሰዎች እንደቀረበ ምንጮች መናገራቸውን ዘገባው ያሳያል። የቀድሞ አያቶላ ልጃቸው ሞጅታባ ኻሜኒ ብሩህ ጭንቅላት አለው የሚባል ባለመሆኑ እንዲሁም ለመሪነት ብቁ የሆነ ሰው ተደርጎ ባለመታየቱ ስልጣኑን እንዳይረከብ ስጋት እንደነበራቸው የአሜሪካ ስለላ ትንተና አመልክቷል ተብሏል። በተጨማሪም አባት በልጃቸው የግል ህይወቱ ውስጥ ስላለው ችግር ያውቁ እንደነበር መረጃው እንዳሳየ ምንጮቹ ተናግረዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።